ኢራንና ክርስትና በሳሳኒያ ስርወ መንግስት ዘመን ማለትም ከ224 እስከ 651 ዓመተ ምህረት ገደማ ዞራስትሪያኒዝም የመንግስት ሃይማኖት ነበር። በዚህ ወቅት የፋርስ ክርስቲያኖች የራሳቸውን ቤተክርስቲያን የጥንቷን የምስራቅ ቤተክርስቲያን መስርተው ነበር። እነዚህ ክርስቲያኖች ክርስትናን ወደ ሩቅ ምስራቅ፣ ወደ ህንድና ወደ ቻይና በማስፋፋት ትልቅ ሚና ተጫውተዋል። ኢራን የክርስቲያን ማህበረሰቦች ከዘመናት በፊት የሰፈሩባት ምድር ነች። ክርስትና ገና በመጀመሪያዎቹ ምዕተ ዓመታት ውስጥ የገባባት ይህች ሀገር እስከ ዛሬ ድረስ ብዙ ጥንታዊና ውብ አብያተ ክርስቲያናት አሏት። እነዚህ አብያተ ክርስቲያናት በረጅም ታሪክ ውስጥ እምነት እንዴት በትዕግስትና በጽናት እንደኖረ የሚያሳዩ ሕያው ምስክሮች ናቸው።